በብዙዎች የሚፈራውና እስከ ጉበት ካንሰር ሊያደርስ የሚችለው ስለ ሄፓታይተስ ቢ ምን ያክል ያውቃሉ? እንግዲያውስ ይህ ቪዲዮ ለእርስዎ ነው። በሀገራችን ኢትዮጵያ በተደረገ ጥናት ከ100 ሰዎች ቢያንስ 9 ሰዎች በሄፓታይተስ ቢ የመያዝ እድል አላቸው። ታካሚዎቹም የሚያሳያቸው ዋና ዋና ምልክቶች ከፍተኛ የሆነ የሆድ ህመም፣ የማቅለሽለሽና የማስታወክ ስሜት፣ ከፍተኛ የሆነ የድካም ስሜት፣ የአይንና የሰውነት ቆዳ ወደ ቢጫ መቀየር እንዲሁም ሌሎች ይጠቀሳሉ። ከፍ ሲልም ደግሞ የጉበት ህመም ከ6 ወር በላይ ከቆየ ወይም ክሮኒክ ሄፓታይተስ የሚባለው ደረጃ ከደረሰ ወደ ጉበት መኮማተር ወይም ሊቨር ፋይብሮሲስ ወይንም ወደ ጉበት ካንሰር ሊቀየር ይችላል። ምርመራውም የደም ምርመራ፣ የአልትራሳውንድ ምርመራ እንዲሁም እንዳስፈላጊነቱ ሌሎች ምርመራዎች ሊታዘዙ ይችላሉ። ታዲያ እርስዎም ስለ ጉበት ቫይረስ እና ተያያዥ ጉዳዮች የህክምና አገልግሎት ከፈለጉ ወይም እኛን ማማከር ከፈለጉ በፍቅረ ሰላም አጠቃላይ ሆስፒታል መምጣት ይችላሉ። ስሜ ዶክተር ዳንኤል ታረቀኝ፣ በፍቅረ ሰላም አጠቃላይ ሆስፒታል የፋሚሊ ሜዲሲን ስፔሻሊስት። ፍቅረ ሰላም አጠቃላይ ሆስፒታሎች ነን 25 ዓመታትን በታማኝነት